ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያው እንደተለመደው ከሀሳቤ ጋር መጥቻለሁ። ሳስብ አይደል ወደ እናንተ የምመጣው። ምን እያሰብኩኝ ነበር አሁን ስለ ሰዎች በህይወቴ ላይ ስላሉ ሰዎች፣ ከዚህ በኋላም ስለሚኖሩ ሰዎች፣ ስላለፉ ሰዎች እና አሁንም አብረውኝ ስላሉ ሰዎች ምናምን አስባለሁና በሰዎች ዙሪያ በህይወቴ ባሉ ሰዎች ዙሪያ ላይ አንድ እንትን አለኝ፣ አቋም አለኝ፣ ህግ አለኝ። ምን አስባለሁኝ? በተቻለ መጠን ላለመበደል ካልሆነ ተበዳይ ብሆን ይቀለኛል በዳይ ከመሆንና በእርግጥ እንደ ሰው እየኖርን አንበድልም ማለት ይከብዳል አይደል? ሰው ሆኖ አልበድልም፣ አላስከፋም፣ አላስቀይምም ማለት በጣም ከባድ ነገር ነው። ግን በተቻለኝ ሁሉ መጠን እኔ እያወቁ ውስጤ እያወቀ ህሊናዬ እያወቀ ሰዎችን ላለመበደል ሆን ብዬ ሰዎችን ላለማስከፋት አንድ ምሽት እንኳን ተደብረው እንዲያድሩ ምክንያት መሆን አልፈልግም። እያወቅኩኝ ሳላቅ እኮ ላጠፋ እችላለሁኝ። በዚህ አጋጣሚ ያው በህይወቴ ሳላቅ ያስከፋዋችሁ ያስቀየምኳችሁ ሰዎች በጣም ይቅርታ። አስቤበት አቅጄ እኔ ሰው ለማስከፋት ብዬ ለአንድ ቀን ወላሂ ላዚም አላደርገውም፣ አላስበውም። ሲጀምር አልፈልግም። በቃ መሆን የሆነ ሰው እንደው ተበዳይ መሆን ካለበት እኔ ህይወት ውስጥ እኔ ብሆን እመርጣለሁ። በዳይ መሆን በጭራሽ ነው ማልፈልገው። ማለት ከዛ በኋላ እንዴት ነው ሰላም መሆን በጣም የሚከብደኝ ነው የሚመስለኝ። እኔ ሰላም ያለው እኔ ሰላሜን ነጻነቴን በጣም የምወድ ሰው ነኝና የሰላም እንቅልፍ መተኛት፣ ሰላም ያለው ህይወት መኖር ዛሬ እንዳለ አይቀጥልም አይደል? ነገ ላይ እንደርሳለንና ወደ ኋላ ስመለስ የሚጸጽተኝን ነገር በተለይ በሰዎች ህይወት ላይ በሰዎች ስሜት ላይ እንትና ህይወት ላይ እኮ የኔ መጥፎ አሻራ አለ ማለት ወላሂ በጭራሽ ነው ማልፈልገውና ያን ላለማድረግ የምችለውን ያህል ነው የምሞክረውና እኔ አንዳንዴ የሆነ በጣም ነው የሚያስፈሩኝ። ሆን ብለው አስበው አቅደው ሰዎችን የሚበድሉ የሚያስከፉ የሚያሳዝኑ ሰዎች እውነት ለመናገር ያስፈሩኛልም፣ አት ዘ ሴም ታይም ያሳዝኑኛል። ምክንያቱም ህሊና ምን ያህል ቢቆሽሽ ነው የሰው ስሜትን የሰው ህይወትን አበላሽተን ሆን ብለን አቅደን አስበን ጊዜ ሰጥተን መበደል ለኔ ጤነኝነት ነው ብዬ አላስብም። ያሳዝኑኛል፣ ያስፈሩኛልም፣ ግን ደግሞ ጤነኞች ናቸውን ብዬ አላምንም። ምክንያቱም እኛ ሲሰማን እኛ በሰዎች ስናዝን እኛ ሲከፋን ምን እንደሚሰማን እናውቃለን። እንደ ሰው ሁላችንም ይሄንን መንገድ ኤክስፒሪየንስ ስለምናደርገውና እንደ ሰው ኤክስፒሪየንስ የምናደርገው ነገር ስለሆነ ስሜቱን እናውቀዋለን እና ያንን ስሜት ያን አስቀያሚ ስሜት ሰዎች በእኛ እንዲያዝኑ ሰዎች በእኛ እንዲከፉ ማድረግ ለኔ በጣም ከባድ ነው። ከራሴ ጋር የሚያጣላኝ ነው የሚመስለኝና በጣም ነው የምጠነቀቀው። በተቻለኝ መጠን ክፉ ቃል ከአንደበቴ አይደለም ልጎዳ፣ አይደለም ላሳዝን፣ አይደለም ላስለቅስ ክፉ ቃል ከአንደበቴ እንዲወጣ አልፈልግምና ቢቻለኝ እኔ በሁሉም ሰው ዘንድ በህይወቴ ባሉ ሰዎች አሁንም በሚመጡትም ሰዎች ምናምን ታሪክ ውስጥ ይሄ እንዴት ነው በመልካም ስብናው የምትወሳ ሴት ነው መሆን ምፈልገው እምጥረውም። ያው መጣር አይደል ሙሉ ለሙሉ መሆን አይቻልምና በተቻለኝ ሁሉ መጠን ይሄ እንዴት ነው ሰዎች እረፍ የሚሉባት ሰው፣ ወዳጆቿ እረፍ የሚሉባት ሰው፣ ሳይሳቀቁ ያለ ሂሳብ ራሳቸውን የሚሆኑባት ሰው እንዴት ነው በከፋቸው ሰዓት ሁሉ እንደዚህ እኮ ሆነው ያለ ስጋት ይሄ ትገመግመናለች እንደዚህ ትለናለች ምናምን ሳይሉ እንደ ራሳቸው እረፍ የሚሉባት ሰው ነው መሆን ፈልገው። ምክንያቱም ዱንያ እንደምናያት ናት። የራሷ የሆኑ ውጣ ውረዶች አሏት። ሁላችንም መልኩ ይለያያል እንጂ ሁላችንም ህይወት ውስጥ ውጣ ውረዶች አሉ፣ መድከሞች አሉ፣ መዛሎች አሉ፣ መጠንከሮች አሉ። በጣም ብዙ ስሜት ነው የምናስተናግደውና እረፍ የምንልበት ሰው እንፈልጋለን። እኔ ወዳጆቼ ላይ እረፍ ማለት ነው የምፈልገው። ያለ ሀሳብ ራሴን መሆን ነው የምፈልገውና ያንን ሰው ነው መሆን የምፈልገው። እኔ ለወዳጆቼ እንዴት ነው ኃላፊነቱን እንደምወጣ ሳስብ ነው ሰዎችን በወዳጅነት እኔ ህይወት ውስጥ የማቆየውና ታሪኩ ሲያበቃም ወይ ደግሞ እንዳልኳችሁ ሄዱም ኖሩም ሁሉም አይኖርም አይደለ? ህይወት መንገድ ነች። የሆኑ ሰዎች እስከሆነ ጊዜ ያናኖሩናል፣ እናናኖራቸዋለን። የህይወት መንገዳችን ይለያይና ደግሞ እንራራቃለን። ከዛ ሌሎች ሰዎች ይመጣሉ፣ ሰዎች በሰዎች ይተካሉ። ከዛ ደግሞ አብረን ከልጅነታችንም እስካሁን ድረስ ወደፊትም ኢንሻአላህ የሚኖሩ ሰዎች ይኖራሉና በሁሉም ሰው ታሪክ ውስጥ ከተቻለ መልካሟን ሴት ይሄ እረፍ የምትባልባትን ሴት እሷ እኮ እምባልበትን አይነት ሴት ነው በመልካም ነገር በፍቅር በደስታ እንደዛ የምትባሏን ሴት ነው መሆን የምፈልገው። ያ መሆን ካልቻለ ግን
በተቻለኝ ሁሉ መጠን በቃል በሀሳብ በምንም ነገር ሰዎችን ላለመበደል የግድ ከሆነ ተበዳይ ነኝ ለመሆን ነው የምጥረውና አላህ ሰዎችን ከመበደል ይጠብቀን አይደል? አዎ ይጠብቀን ወላሂ።